ቤተሰቦቼ እንዴት ናችሁ? ሰላም ይበል። ዛሬ እንግዲህ የምንገኘው በአምደሆል ሪል ስቴት እንደተለመደው በአምደሆል ሪል ስቴት ውስጥ ባለ 3 መኝታ ኮምፓውንድ አፓርትመንት ከዚህ ቀደም 10 ብሎኮችን እንደ ቃላችን ከነዲጂታል ካርታቸው ለነዋሪዎች አስረክበን ነዋሪዎች እየኖሩበት ያለ ሲሆን ይህ የሚገኝበት 11ኛው ይህ የምትመለከቱት ዋይድ እና ሰፊ የሆነ ኩሽናው ስቶር ክፍል ወይም የእንጀራ መጋገሪያ ወይም ላውንደሪ አድርጋችሁ መጠቀም የምትችሉት ተጨማሪ ሌላ ክፍል ያለው ይህን የመሰለ ዘመናዊ ኩሽና እንደዚህ በፈለጉ ሰዓት በፈለጉ ታይም ቢያበስሉ ንፋስ ማግኘት የሚችል ተደርጎ የተገጠመ መስታወት ያለው እንዲሁም ተመጣጣኝ የሆነ ቤቴ እንዴት እቃዎችን ይችላለሁ የማይሉት ይህን የመሰለ የተንጣለለ ዘመናዊ ሳሎን እንዲህ 100% ጥንቅቅ ብሎ ያለቀ ዋይድ ሳሎን ያለው ሲሆን እንዲሁም 3 መኝታ ክፍሎች ይህ የምትመለከቷቸው ሁለቱም የልጆቻችን መኝታ ሲሆን ይህ ደግሞ ዋናው መኝታ ክፍል ወይም ማስተር ቤድሩም ይህ ያው ማስተር ቤድሩም ከነ ባዝሩሙ የያዘ ሲሆን ቤተሰቦች ይህ እድል አያመልጣችሁ። ይህ አፓርትመንት ላይ ቤት ሲገዙ ቤተሰቦች ሁሌም እንደምላችሁ አንድ ቤት እዚህ አፓርትመንት ኮምፓውንድ በገዙ ቁጥር ይህ 34,000 ካሬ ስፋት ላይ ያረፈ ኮምፓውንድ አፓርትመንት ውስጥ ያሉ አሜኒቲዎችን ፋሲሊቲዎችን ያገኛሉ። የፈለጉትን ይፈልግ አከራይተው ሊጠቀሙበት አሊያም ሸጠው ቢያተርፉበት የማይቆጩበት እድል። ምክንያቱም በዚህ ዘመን ላይ እንዲህ የመሰለ ጥቅቅ ብሎ ያለቀ ዘመናዊ የሆነ እነዚህ አፓርትመንት ማግኘት የማይታሰብና የማይሆን እድል። ስለዚህ ቤተሰቦች ይህ ቀን ከስር ባለችው ስልክ ይደውሉ።